በኢትዮጵያ እያደገ የመጣው የኤምኤምኤ ፋይት ወይንም ደግሞ የኤምኤምኤ ድብድብ አሁን ላይ ከፍተኛ ደረጃ ላይ ደርሰዋል። በአድዋ ድል መታሰቢያ አዳራሽ በተካሄደው ታሪካዊ ኢትዮ ፋይት ናይት ላይ ከጆኒ ጋር በነበረው ውድድር ከአንድ ደቂቃ ባነሰ ጊዜ ውስጥ ከባድ ሽንፈት አስተናግዶ የነበረው ንቃተ ህሊና አሁን ደግሞ ከቀናት በኋላ ከትግራይ ክልል ከመጣው ወጣት ወይንም ደግሞ ከሮቤል ጋር ሌላ ተጠባቂ ፊልሚያ ለማድረግ በመዘጋጀት ላይ ይገኛል። የዛሬው የቅድመ ውድድር የፊት ለፊት ገጽታ ወይንም ደግሞ ፌስ ኦፍ ከጠበቁት በላይ በከፍተኛ ውጥረት የታጀበ ነበር። መድረኩ መረጋጋት የነበረበት ቢሆንም ሁለቱ ተፋላሚዎች ስሜታዊ በመሆናቸው ሁከት ተፈጥሯል። በሂደቱም አካላዊ ግጭት ተፈጥሮ ንቃተ ህሊና በእጁ ሮቤልን በጥፊ የመታበት አጋጣሚ ከፍተኛ መስተጓጎልን የፈጠረ ሲሆን ይኸው ድርጊት አድናቂዎችንና የማህበራዊ ሚዲያ ተጠቃሚዎችን አነጋግሯል። ንቃተ ህሊና ለሁለተኛ ዙር በሚያደርገው በዚህ የኤምኤምኤ ፊልሚያ ወይንም ደግሞ የኤምኤምኤ ድብድብ ምን እንጠብቅ? የክብር ማግኛ ወይስ ዳግም ሽንፈት? ንቃተ ህሊና ቀደም ሲል ባጋጠመው ፈጣን ሽንፈት የተነሳ ከፍተኛ ጫና ውስጥ ይገኛል። በዚህኛው ጨዋታ ስሜቱን ተቆጣጥሮ አቅሙን አሳይቶ ክብሩን ለመመለስ ይሞክራል ወይስ ዳግም ሽንፈትን ያስተናግዳል የሚለው ጥያቄ ሰፊ ትኩረትን ስቧል። በሌላ በኩል ሮቤል ተቀናቃኙን ተጠቅሞ የራሱን ብቃትና ጥንካሬ ለህዝብ ለማሳየት በከፍተኛ ዝግጅት ላይ ይገኛል። ሁለቱ ተፋላሚዎች ወደ ፊልሚያው ቦታ ሲገቡ ምን እንደሚፈጠርና ማን አሸናፊ እንደሚሆን ጊዜው የሚያሳየን ይሆናል።